ሰላም የሆነች ምድር ናት ከሁሉ ነገር። ቢል የለ፣ የመኪና ኢንሹራንስ የለ፣ የስልክ ልክፈል የለ፣ የቤት ክራይ የለ፣ የዳይፐር የለ፣ ቀለብ የለ፣ ልጅ ቤት ያኔ ትምህርት ቤት ላድርስ የለ፣ አብ የለ። ዳሩ ሰላም ስብሓን። እንደው ስለ ጀነት ብዙ ጊዜ ትነግረናለ። ጀነት ማለት ነው ከምንድነውስ የተገነባችው? በምንስ ነው የታጠረችው? የሱ መልስ ግን ሱብሃንአላህ የአላህ ጀንያን የአላህ ረሕመት ለሁሉም ሰፊ ስለሆነ ያቺ በውስጡ ስላለች ምን ይላል? እንደው ተወኝ ባጣ ነገ ጀነት መቀርቀሪያ አላህ ያረገኝል ነበር። ወላሂ አልዓዚም ይህ ቪዲዮ ጀነትን ለናፈቀ በሙሉ ያቺን ዓለም አይን አይታው ማታቀውን ጆሮ ሰምቶት የማያውቀው በሰው ልጅ ልብ ላይ ሁሉ ብሎ የማያውቀውን ያንን ትልቅ ዓለም ማየት ለናፈቀ በሙሉ ይድረስ። ኡስታዝ ዩሱፍ ኢብራሂም ተወዳጁ ዳዒ ለተከፈቱት ስለ ጀነት ጸጋዎች ኬት ጀመረን የት እንደምናበቃ ባናውቅም ለምን አላህ ስብሓነሁ ወተዓላ ስለ ጀነት ያለው ነገር ብዙ ስለሆነ ነቢዩም ዓለይሂ ሰላቱ ወሰላም በበርካታ አስተምሯቸው ስለ ጀነት ብዙ ስላሉ ያንን ሁላ በዚህች አጭር ሰዓት ውስጥ መዳሰስ ስለማይቻል አንዳንዱን እየጠቀስን ኢንሻአላሁ ተዓላ ለማየት እንሞክራለን። እኔንም እናንተንም አላህ ስብሓነሁ ወተዓላ ለጀነት ይበለን። ጀነት ኢብኑ አቢ ዱንያ ረሕመቱላሂ ዓለይህ በሳቸው ኪታብ ውስጥ ዑለማኡል ኢስላም በሙስጠላህ ደረጃ የተስማሙበትን ጀነት የሚለውን ሲገልጹ ምን አሉ? ሂያ ዳሩል ከራመቲ አለቲ አዓደሃ አላሁ ሊዕባዲሂ አልሙእሚኒነ የውመል ቂያማ። አላህ ስብሓነሁ ወተዓላ ላመኑ አምነውም መልካም ለሰሩ ባሮቹ ነገ ቅያማ ቀን ያዘጋጀላቸው መንደር ሀገር ማለት ነው ጀነት ማለት። አሁን እንግዲህ ወደዛ እንገባ። አላህ ስብሓነሁ ወተዓላ ጀነትን በቁርአኑ ጀነት ብቻ ብሎ አይደለም የጠራት፣ በበርካታ ስሞች ማለት ነው አላህ ስብሓነሁ ወተዓላ ጠርቷታል። ዳሩ ሰላም፣ አልሑስና፣ ዳሩ ልሙቃም፣ አልመቃሙ ልአሚን፣ አልፊርደውስ፣ ጡባ እያለ አላህ በርካታ በሆኑ ስሞች ማለት ነው አላህ ስብሓነሁ ወተዓላ ጀነትን ጠርቷታል። አላህ ሁላችንንም የጀነት ይበልን፣ አላህ ይወፍቀን። እንዲህ ቅድም እንዳልኩት ከየትን ጀመረው የትስ እናበቃለን የሚለውን ስለማንችል አቢ ሁረይራ ረዲየላሁ ዐንሁ ነቢዩን ዓለይሂ ሰላቱ ወሰላም በጠየቁት ጥያቄን ጀምር። ኢማሙ ትርሚዚና ኢማሙ አሕመድ ከአቢ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ ኢንሻአላህ ሐዲሱ ሰሒሕ ነው። አን አቢ ሁረይረተ ረዲየላሁ ዐንሁ ቃለ ያ ረሱለላህ ሐዲስና ዐኒል ጀነቲ ማ ቢናኡሃ። ያ ረሱለላህ እንደው ስለ ጀነት ብዙ ጊዜ ትነግረናለ። ጀነት ማለት ነው ከምንድነውስ የተገነባችው? በምንስ ነው የታጠረችው? እንደው ስለማወቅ እንፈልጋለን ንገረን ብለው አቢ ሁረይራ ረዲየላሁ ነቢዩን ዓለይሂ ሰላቱ ወሰላም ጠየቃቸው። ነቢዩም ዓለይሂ ሰላቱ ወሰላም መልስ ሲመልሱ ምን አሉ? ለቢነቱን ሚን ፊደትን ወለቢነቱን ሚን ዘሀብን። የተሰራች አጥሯም ማለት ነው ከፊል ጀነት አጥሮቿ ከብር በሆነ አጥር የታጠሩ ናቸው። ከፊል ጀነቶችም ከወርቅ በሆነ አጥር የታጠሩ ናቸው አሉ ነቢ ዓለይሂ ሰላቱ ወሰላም። ወሚላጡሃ አልሚስኩል አስፈሩ። እነዚህ ፖለቲያን እነዚህ ለቢና ማለት ድንጋይ ወይም ፖለኬት ማለት ነው።
እነዚህ ጀነት የታጠሩበት ፖለኬቶች ደግሞ እንዲያያዙ በመሃል የተጨመረው ሚስክ ነው አሉ። المسك الأسفر مسك أسفر ብሎ ማለት አጣሪ من خفة يعني ሲረጭ ወይንም ሲነፋ አሁን እኛ እንደምንነፋው አይነት ሚስክ ልብሳችንን ሲነካው እንደሚያበላሽው አይነት የዱንያ አይነት ሚስክ ሳይሆን በጣም ለስላሳ በሆነ ማለት ነው ሚስክ الأسفر ነው። እነዚህ ከጀነት የጀነት አጥሮች የተገነቡበት ፖለኬቶች ምን የሚያደርጉት የሚያያዙት አሉ ነቢ ዓለይሂ ሰላቱ ወሰላም። وترابها الليان الزعفران አፈሮቿን ደግሞ ለማወቅ የፈለክ እንደሆን ዛዕፈራን ነው አሉ ነቢ ዓለይሂ ሰላቱ ወሰላም። በዱንያ ላይ ዛዕፈራን ምን ያክል በግራም ምን ያክል ውድ እንደሆነና ሁላችንም እናውቀዋለን። ነገር ግን የጀነቱ ዛዕፈራን የዱንያን ጀነት ያማያን በዱንያ ላይ ያለውን ዛዕፈራን ይመስላል ማለት አይደለም። በስም አላህ Subhanahu Wa Ta'ala እንዲህ አይነት ነገር አለ ብሎ ሲነግረን እዚህ ባለው ማመሳሰል የለብንም። ያ የጀነት ጸጋ እንዲሁም በጀነት ውስጥ ትንንሽ ጠጠሮቿም አጥሩ እንዲያመር ግንቡ እንዲያመር ሁሉ ነገር እንዲያመር يتزيان يتنطفوا مع النبي عليه الصلاة والسلام القوت الياقوت اللؤلؤ والياقوت لؤلؤنا ياقوت نوع النبي عليه الصلاة والسلام. الذي جنتي تجنباشو كمندنو أطروشوا كبر كورق يتنطفوا مالنو كلؤلؤنا ياقوت ما عفروቹ ደግሞ ከዛዕፈራን አላህ Subhanahu Wa Ta'ala ለዛይ በለ ሁሉም መቼም የሚጾመው ቁርአን የሚቀራው የተለያየ ዒባዳ አድርጎ የሚለፋው ነገ ምን ለመሆን ነው? አላህ Subhanahu Wa Ta'ala ለኛ ለሙእመናን የደገሰውን ጀነትን ለመግባት ነው። እንደው በስራችን ባይሆንም በረህመቱ አላህ Subhanahu Wa Ta'ala ያስገባል። እኔ ሀገር ቤት ከመውጣቴ በፊት ልጅ ሆኜ እኛ ሀገር አንድ ሰው ስሙ መጥቀስ አያስፈልግም በጣም ይጠጣል። ቤተሰቦቹ ተክላላ ሙስሊም ነው፣ ግን የሚታወቁት አላህ ሄዱበትን ሀገር ኸይር ያርግላ። እኔ ከሀገር ከወጣው በኋላ በምን አይነት አህዋል እንደሞታ አላውቅም፣ ግን እኔ ሀገር እስካለው ድረስ ልጅ ሆኜ የማውቀው በጣም ነው የሚጠጣው። እና ሁሌ ሰዎች ይመክሩታል ወደ መስጂድ እንዲመጣ እንዲሰግድ። የሱ መልስ ግን ሱብሃንአላህ የአላህ ጀንያን የአላህ ረሕመት ለሁሉም ሰፊ ስለሆነ ያቺ በውስጡ ስላለች ምን ይላል? እንደው ተወኝ ባጣ ነገ ጀነት መቀርቀሪያ አላህ ያረገኝል ነበር። ያኔ ሱብሃንአላህ የሰው ልጅ አላህ ረሕመት ሰፋ አድርጎ ስለሚያ ባጣ እንኳን ባያስገባኝ እንኳን አዝኖልኝ የጀነት መቀርቀሪያ ያረገኛል። እንግዲህ ጀነት የሚቀረቀርበት ሁላችንም አላህ ለዛ ይበለን ምን አይነት እንደሆነ ሄደን እናያለን ኢንሻአላህ ተዓላ በስራችንም ባም በረህመቱ ኢንሻአላህ ተዓላ። ስለዚህ ጀነት የተገነባችው ከምንድነው? አሁን አቢ ሁረይራ ጠይቀው ካገኙት መልስ ነው የተገነባችው። ሌላው ነቢ ዓለይሂ ሰላቱ ወሰላም አላህ ስለ ጀነት በሚናገርበት ሰዓት ስለ ጀነት ብዙ በቁርአኑ ነግሮናል። ነቢዩ ዓለይሂ ሰላቱ ወሰላም ስለ ጀነት በበርካታ ሐዲሳቸው አስተምረውናል፣ ነግረውናል። ነገር ግን አላህም በቁርአኑ ከነገረን ነቢዩ ዓለይሂ ሰላቱ ወሰላም በበርካታ ሐዲሳቸው ካስተማሩና ከነገሩን በላይ የተደበቀው የጀነት ጉዷና ድግሷ ብዙ ነው። ለዛም ነው ኢማሙ አሕመድ ኢማሙ ሙስሊም ኢማሙ ማሊክ ኢማሙ አሕመድ ረሕመቱላህ ዐለል ጀሚዕ በዘገቡት ሐዲስ አን ሰህል ብን ሰዕድ السعدي رضي الله عنه شهدت من رسول الله صلى الله عليه وسلم مجلسا وهو ويصف فيه الجنة እኔ ከለታት አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር ቁጭ ብለው ስለ ጀነት የሚያወሱበትን ማለት ነው መጅሊስ ደርሼ ከሳቸው ጋር ተቀማመጥኩ ይላል። ነቢዩ ዓለይሂ ሰላቱ ወሰላም ሸውቅ እያረጉ ስለ ጀነት እየነገሩ ሰሃቦቻቸውን ደረስኩና ቁጭ ይላል።
ثم قال في آخر الحديث حديث زقب مجرش على من على فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر. نبي عليه الصلاة والسلام سلا جنة بزو تناقروا مجرش من علو فيها ما لا عين رأت بجنة است عندم كان يسولج عين ايتم ما وقو نجرني الله علو اندون ديانة نجر انكوان على لمال. وفي يعني فيها ما لا عين رأت ولا أذن سمعت تدمتو تسمتو ما يتوق اميامرو زمارينا دمصوچم مالال النبي عليه الصلاة والسلام عندكن بهيوت مالنو سمته ما تاوقو ولا خطر على قلب بشر بسولج لبونا وسطم عندكن السوس اسبوت ماوقم نجر اللالو اندو ستاو اندي عينت نجرم على بلو مياسدممه نجر. الله يزا صيبا الله دار السلام دار الأمان من كل شيء. قدم اندالنو الله سبحانه وتعالى جنة يعني بتليا يسمنا على اللي قلصات كذا سموچوا مكاكل عنده دار السلام من كل شيء. سلام يونش مدرنات كهلو نجر بيلله انشوران يمكينا انشورانس يلا يسلك لك فل يلا يبيت كراي يلا يدايبر يلا قلب يلا لج بيت يعني تمرتي بيت لادرس يلا تعب يلا دار السلام سبحان الله. لزمنا الله سبحانه وتعالى والله يدعو إلى دار السلام ويهدي من يشاء إلى صراط مستقيم. دار السلام من كل شيء أمان طورنت أتفرا قديات فرا آياني يالو منقست بني لا وسندبر ياسقاينيال ياسرينيال ياسقاينيال أتفرا لمن عندنا زيان السوج جنة يقبو. لزمنا الله سبحانه وتعالى سورة القصص لأندالو تلك الدار الآخرة نجعلها لا يريدون علوا في الأرض ولا فسادا والعاقبة للمتقين. تلك الدار الآخرة إلى الله سبحانه وتعالى إن تشويك عندنون عندن منيات عندن قواقوات أرقم من على تلك الدار الآخرة يا شي بمبال بسات يسولج مالنو إيه كمبالو نجر يبلط من يارد تشويك يا رجوال يا نجر سلهنا إيه نجر سله متسطو كل عدل مادل يسولج يا سبال يراك أن يتدبك السلونة لما يتقواقوال. اللهم اندزانو جنة يكن لسان تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا. يبلاينتنا عند اليوم بكلة لما يفلياني كزاك صداك ونشن جنة አለች ይላልና ላኪን መጨረሻ ላይ ምን አለ للمتقين እነሱን ለሚፈሩ ሰዎች። ስለዚህ ጀነት ዳሩ ሰላም ቅድም ያኒ ما لا عين رأت ولا أذن سمعت ولا خطر على قلب بشر. سمتنا ما ناوقو أدمتنا ما ناوقو አንድ ቀን በልባችን እንዲህ አይነት ነገር አለ ብለን ያላሰብነው እንደዛ አይነት ሀገርን አላህ Subhanahu Wa Ta'ala ለኛ ያዘጋጀልን። ነገር ግን ከኛ የሚፈለገው ምንድነው? ስራ ነው፣ መበርታት ነው። والله 24 ሰዓት ለዱንያ ሰጥቶ ጨርቅ መጣል ሳይሆን ያቺ ለምእመናን የተዘጋጀችውን ሀገርን ለማግኘት አሁን እዚህ ዱንያ ላይ ራስን ጠበቅ አድርጎ መልፋት መስራት ነው። ለዛም ነው አረቦች ምን ይላሉ? ወመን خطب الحسناء لم يغلي مهر። አንድ ቆንጂት ውቢት የለመነና ያጨሰው ማህር በሚጠየቅበት ሰዓት ማህሯ ውድ ነው አይበል። ለምን የጠየቀው ማለት ነው? ቆንጆና ውብ ስለሆነች አይደለ እንዴ? ሁለት ወዶ አለ የለም። ወመን خطب الحسناء فلم
يغلي مهر فلم يغليها المهر عند ቆንጆ ውቢት ለመነ ሰው መህር ይበዛባታል እንዴ ሁለቱን ከወደድክ እሷን መተው ከፈለካት የተጠየቀውን ሰጣ መውሰድ ጀነትም እንደዛው ነች ሚገባበት መንገድ አላህ Subhanahu Wa Ta'ala ብዙ አርጎልናል ስለዚህ ما لا عين رأت ولا أذن سمعت ولا خطر على قلب بشر ሁሉንም መዳሰስ አንችል ሶስተኛ ጀነት መታመም የለ መሞት የለ መድህየት የለ ይሄ ነቢ አለይሂ ሰላቱ ወሰላም ሐዲስ ኢማም ሙስሊም ሐዲስ አቢ ሁረይራ እንዳሉት إن لكم أن تصحوا فلا تسقمون أبدا وإن لكم أن تحيوا فلا تموتون أبدا وإن لكم أن تنعموا فلا تيأسوا أبدا فلا تبعسوا أبدا وإن لكم أن تشبوا فلا تهرمون أبدا نبي عليه الصلاة والسلام قالوا لن أنت من الله ዘላለማዊ የማይቋረጥ የሆነ ህመም አብሮት ያለለ ጤንነት አላችሁ አሉ ጀነት ውስጥ መታመም የለም ለናንተ ሞት የማይቋረጥ የሆነ ዘላለማዊ የማይቋረጥ የሆነ ህይወት አለላችሁ አሉ ነብዩ አለይሂ ሰላቱ ወሰለም ለናንተ ደህነትና ሌላ ደህነትን የመሰሉ ነገር አብሮ ያልተቋረነ ጸጋዎች አለላችሁ አሉ ነብዩ አለይሂ ሰላቱ ወሰለም ለናንተ እርጅና ያልነን ማይነካው አብሮት እርጅና ያለለ የሆነ ወጣትነት ለዘላለም ከናንተ ጋር የሚቆይ ወጣትነት አለላችሁ አሉ ነብዩ አለይሂ ሰላቱ ወሰለም መድህየት የለ ከባንክ ልበደር የለ ደህየው የለ ታመምኩ የለ እሞታለሁ የለ አረጃለሁ የለ ዛሬ ሁሉም እርጅናን ይፈራል አይደል አንድ ጸጉር ነጭ ጸጉር ጭንቅላታችን ውስጥ ያየን እንደውን ቀድሞ ነው ሐሳብ የሚጀምረን خلاص እንላለን እኔም ጀምሮኛል ሐሳብ እየገባኝ ነው የሰው ልጅ ነው አይደለም ግን ይሄ ጀነት ውስጥ የለም ለዛም ነው ነብዩ አለይሂ ሰላቱ ወሰለም ሐዲስ ኢማሙ አህመድ ሐዲስ ኢማሙ ጠብራኒ ሐዲስ أبي هريرة رضي الله عنه النبي عليه الصلاة والسلام منالو يدخل أهل الجنة الجنة مردا جردا مردا بيضا جعادا لجمر النبي عليه الصلاة والسلام جنة سوى الجنة بميقبوا بساعات جردا هونو يقبالو ጁርደን ብሎ ማለት በሰውነታቸው ላይ ምንም አይነት ጸጉር ያሌለ ሆኖ ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም ከጸጉር የጸደው ሆኖ ሙርደን ሆኖ ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም ሙርደን ብሎ ማለት ጺም ያሌላቸው ከጺም አልባ ሆነው ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም ቢضን ነጭ ወተት የመሰሉ ከወተት የነጹ ሆነው ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም አላሁ አክበር ወጣትነት ከዛ ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲስ ውስጥ ምን አሉ እድሜያቸውም 33 ሆነው ይገባሉ አሉ እያንዳንዱ የጀነት ሰው እድሜው 33 ነው ሴትም ትሁን ወንድ ነብዩ አለይሂ ሰላቱ ወሰለም እንዳሉት ዑለማው الاسلام ለምንድነው የጀነት ሰዎች 33 አመት ሆነው ጀነት የሚገቡት ለምንድነው አላህ Subhanahu Wa Ta'ala ከእድሜዎች ሁላ ሃያዎቹ ይያለ ወይንም እስከ 30 ማለት ነው 34 እና ከዛ በላይ ይያለ ከቁጥሮች 33 ማለት የመረጠበት ምክንያት
ለምንድነው የሚለውን ዑለማው الاسلام ትንታኔ ሲሰጡበት አንድ ሰው ወጣትነቱ የሚሟላበት ያኒ ወንድነቱ የሚታይበት አለው የሚብልበት ሰዓት 33 ሲሞላው ነው። ለዛም አላህ Subhanahu Wa Ta'ala ከእድሜዎች መካከል 33 ምን ያደረገው ለኛ የመረጠው ስፋታቸውም እርዝመታቸውም የአዳም ሆነው ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም። እንደ አዳም የደረዘምን እንደ አዳም የሰፋን ሆነንም ነው መንገባው። ይሄንን ሲሉ ነብዩ አለይሂ ሰላቱ ወሰለም አስቀያሚና ያኒ ሰው ልጅ በጣም ሲረዝም ያስቀይማል አይደል? በጣም ሲሰፋም ያስቀይማል። ግን ይሄ ያኒ ጀነት አይደለም። ሱብሃንአላህ ጀነት አይደለም። የጀነት ሰዎች ውብ ናቸው። ለዛም ነው ነብዩ አለይሂ ሰላቱ ወሰለም በሰሂህ ሐዲሳቸው እንዳሉት ሱቁል ያል ጁምዓ ሚቢያን ጁምዓ ቀን ሁሌ ገበያ አለ። አላህ ይዛሰ ይበለን። አብሽሩ እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ ጀነት ላይ ትንበሸበሻላችሁ ወላሂ። لزم ነው يقول ربي جل وعلا ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إلى الله جل وعلا. الله يزا سيبلنا والله. ولكم فيها ما تشتهي أنفسكم لن أنت بجنة است نفسياتشو ياشاتشو نقر الله ياشاو نقرني الله الدنيا له سبحانه وتعالى عندي تمنيته يعطاو نجر هلا زعل ابشر ولكم فيها ما تشتهي انفسكم يمبل عينت ليون يشلال يمطط عينت ليون يشلال يملابس عينت ليون يشلال يمكين عينت ليون يشلال زيب فيراري يالا بوغاتي يالا አይደለ እንዴ እነዚህን መንዳት ያልቻልኩ አብሽር ትረዳዋለ እዛ والله ولكم فيها ما تشتهي أنفسكم ولكم فيها ما تدعون ቁጭ ብላችሁም የሆነ ነገር አስባችሁ የምትጣሩት ነገር ማለላችሁ ቁጭ ብላ የሆነ ነገር ትዝ ይልህና እንዲህ ስትል ማሻአላህ አንተ ጋር ያለው እኔ አይደለሁም ነብዩን አለይሂ ሰላቱ ወሰለም ያሉት አላህ ማለነ ይሄንን ያዘጋጀው መጨረሻው አያውን ሲዘጋ ምን አለ ኑዙለን من غفور رحيم ይህ ከአማያኒ ማለት ነው ከአዛኙና ሩህሩ ከሆነው ጌታ ለጀነት ሰዎች የተዘጋጀ ድግስ ነው። የድግሱም ባለቤት እኔ ነኝ ይላል አላህ። እኔ ነኝ የደገስኩላችሁ። ይሄ ነው እየጠበቀን ያለው والله አብሽሩ ዱንያ በብዙ መንገድ ጭንቀቷ በስቶብንም ተዓባ መከራዋ ቢያለፋንም ቢሰባብረንም ይሄን አልፈን አላህ Subhanahu Wa Ta'ala ፈቀደልን እንደውም ይሄንን ሁላ ምን ረሳበት ዓለም እየሄድን ነው ኢንሻአላህ ተዓላ አላህ ይዛሰ ይበለን አላህ በረህመቱ። ስለዚህ ጀነት ወጣት ሆነን ነው መንገባው። አብሽሩ እርጅናው እዚህ ወርግፍ አርገን ነው የምንሄደው። መታመም የለ ሆስፒታል አሁን የለ የህክምና ኢንሹራንስ የለኝ የለ እሱ ካሌለ ታክስ አይሰራልህም አይደል ወይ ታክስ ከፍ ይላል። ይሄ ሁላ የለም አብሽሩ ይሄ ሁላ እዚሁ ላይ ነው የሚቀረው። في دار التعب وفي دار الخدر وفي دار التعب زينه ይሄ ሁላ የሚቀረው والله ጀነት ኢንሻአላህ ተዓላ ዳሩ ሰላም ዳሩ الأمان ነች። ሌላው እንግዲህ ሁሉንም መዳሰሳለች። እዚህ ላይ አንዳንዴ መሸረብ እየተፈለገ አላህን በመፍራት የሚተው ነገር ሁላ እዛ አለላችሁ። አብሽር በርጫው ስትል ያስታወስከኝ ነገር አንዱ ሼኹ ጋር መጥቶ አሉ እንደው ጀነት ውስጥ ሁሉ ነገር አለ ይባላል። እንደው የሲጃራ ሱስ ያሰከረው ሰው ነው መሰለኝ። እንደው ጀነት ውስጥ ሲጃራ እንደው ጀነት ውስጥ ሁሉ ነገር አለ ይባላል። ጀነት ውስጥ እንደ ሲጃራ አለ ወይ አሉት ሼኹን ሲጠይቀው። አረ አለ ምን ችግር አለ አሉት። ግን ወርደህ የምታቀጣጥለው ጀሃነም ወርደህ ነው አለ።
የደምታያኒ የምትለክሰው ለምን ጀነት ውስጥ ማለት ነው እሳት የሚፈልግ ነገር የለም ሁሉ የተዘጋጀ ነው ተዓብ የለም አብሽር በርጫው ማለት ነው ምን አይነት በርጫ እንደሆነ ባላውቀውም አለ ብዬ ባልዳፈርም ብዙ ነገር አለልን አብሽሩ ኢንሻአላህ ተዓላ እንቀጥል ኢንሻአላህ መልካሞቹን እንጂ መልካም ያልሆኑ ነገሮች ጀነት ውስጥ አይኖሩም ኢንሻአላህ በዱንያ ጀነት ውስጥ መልካም የሚባሉ ነገር ሁሉ ነው ያሉት እንጂ በዱንያ ላይ ማለት ነው መልካም ያልሆኑ ነገሮች ጀነት ውስጥ አገኛለሁ ብላችሁ አትጓጉ አላህ ለዛ ያብቃን አብሽሩ ኢንሻአላህ አብሽሩ እዚህ ተዓብ ያረገን ነገር ሁላ እዛን ረሳዋለን እና እችም አለች ግን እዛ ያለው የነ አምሳሉ አይነት ቤት አይደለም የነ ደብዬ ቤት አይነት አይደለም እዛ ያለው ሌላ ነው يقول ربي جل وعلا في سورة محمد الله سلج جنة استسلال نعمة بمنا قرب الساعات من إلال سورة محمد العاون أستوصل مثل الجنة التي وعد المتقون فيها أنهار من ماء غير آسن وأنهار من لبن لم يتغير طعمه وأنهار من خمر لذة للشاربين وأنهار من عسل مصفى ولهم فيها من كل الثمرات ومغفرة من ربهم كمن هو خالد في النار وسوقوا ماء حميما فقطع أمعاءهم إلى مثل الجنة التي وعد المتقون نزا الله أن يفر سوّج يتقبل لا تشوم على أنه جنة مثالها هنا إلى الله فيها أنهار بوسطهم على أنه بركاتا وانزو تشالو أنهار الله فيها أنهار من ماء كوهاي هنا وها سبال بدنيا وها مال نعصبنو أج أتبلو يجنتها ليلا وحانا سبحان الله غير آسن تفرسي على هنا تردت على أمي تعفت يونا وهال يا هي جنتنا والله بدنيا نمثل وأنهار من لبن كاوتت هنا وانزم لم يتغير طعمه طعمه يلتغير የዱንያ ወተት በተቀመጠ ጊዜ ወይንም የተቀመጠ ሲሄድ ምን ይሆናል ጣዕሙም የተበላሸ የተቀየረ ይሄዳል ሱብሃንአላህ የጀነት ግን እንደዛ አይደለም ዑለማው الاسلام የጀነት ማለት ነው ወተት ወይንም የጀነት ኸምር ከየት እንደሚፈስ ሲናገሩ من يعني جبال المسك ከትልቅ ተራራዎች ከሚስክ ከሆኑ ተራራዎች ስር ነው የሚፈሰው አላሁ አክበር ይሄ ሁላ ለኛ ነው እኮ ኢኽዋን ይሄንን ሁላ ደግሶልን ነው እንቢ ያልነው አላህን ወላሂ ይሄንን ሁላ ደግሶ ነው የምናመፀው ይሄንን ሁላ ማለት ነው አርጎ እየጠበቀን ነው ለደቂቃዎች አላህን መታዘዝ ያቃተን ወላሂ ይሄንን ሁላ ደግሶልን በዱንያ እየሰከርን ያለነው ይሄንን ሁላ አዘጋጅቶልን ነው አላህም ማለት ነው ቀሌት አላህ በማይፈልገው ነገር እያመጽን ያለነው ለኔም ለናንተም አላህ ያዘጋጀው ይሄንን ነው አላህ ይዛሰ ይበለን وأنهار من خمر لذة للشاربين كخمر هنا مالنو من الله وانزال طافاጭ ሆነች ለጠጪዎች ግን የዱንያው አይነት መጠጥ አይደለም كما قال ربي جل وعلا في سورة الأخرى يطاف عليهم بآنية يطاف عليهم يطوف عليهم ولدان مخلدون بأكواب وأباريق وكأس معين
وكأس من معين አይደል ولا يصدعون عنها ولا ينزفون سبحان الله መጠጥን ይዞ ወዳንተ የሚያመጡት በእድሜያቸው ማያድጉ አላህ Subhanahu Wa Ta'ala በጀነት ውስጥ የፈጠራቸው የሚያምሩ ህፃናት ናቸው ይዘው የሚመጡልክ ላንተ ኸምርን ማለት بأكواب وأباريق وكأس من معين كما تتهون لا يصدعون عنها ولا ينزفون الله سبحانه وتعالى كن يجنة استيال لو متت ستتت هداتشون ما يثمم كتتت بعلا مالنا عقلاتشون انديستم ماذا عند الزاينة هنا خمرنا ولنسيال ليلة الله سبحانه وتعالى أبشر يدبين يزم يعني يا أبا زي دنيا لا متتات يالشالك والله الله بلا يتوكم الزات تتوالى إن شاء الله تعالى من لذة للشاربين وأنهار من عسل مصفى كماري هنا وانزم على اللاشو من هنا نسو هنا ماري لا إيه ولا انقدي سبحان الله نبي عليه الصلاة والسلام قدم اندالوت ما لا عين رأت ولا أذن سمعت ولا خطر على قلب بشر نعدلني وانزو من يأكل اندهونان أناوكو الله يزاسي بلن إن شاء الله تعالى ليلاو بدنيا لاي انقل فيلم نبي عليه الصلاة والسلام حديث جابر بن عبد الله إن إمام الطبراني بزقبت حديث سئل النبي صلى الله عليه وسلم فقيل هل أهل الجنة ينامون يا رسول الله جنة سوّج مال إنه يتنيالو بلو سيتيقو قال النبي صلى الله عليه وسلم النوم أخو الموت وأهل الجنة لا ينامون متنيات يموت وندمنو يجنة سوّج عيتنيوم مالو النبي عليه الصلاة والسلام بدنيا لا إيالن أنيا من تنيابت مكنيات سرتن سيدك من وينم سن التامم يسولج عرفت السلام يفلقونه دنيا وستمتاني آخر جنة دقمو قدم إمام مسلم بزقبو حديث انداينو متاممم مدكمم سلال الله يجنة سوّج انكل فاس فلقاتشوم هلين دنكو هلين دتدستو هل ما لن سبحانه وتعالى اندبلو اندتتو بدستانو منورت الزيد ميانقلاجن مياسكاين انكلف الزي كرا لابشرو جنة استهيه الله ليلو بمجرشا قدي قدم عندنا قرنا ولونم متكس هيتشالو الزي عندان ياقباتشوم عند تبقانيا لالشالاتشوم وينم ጨማምራችሁ ያገባችሁም ወይንም ሳታገቡ አጀላችሁ መውት ያኒ አጀላችሁ ደርሶ ሳያገቡም ከዚህ ዱንያ ሄዶም አብሽሩ እዛ ሑሩል ዐይን አለላችሁ ተቃጠልኩ አረርኩ የለም ጀነት ይሄ ለሴቷ ብዙ ጊዜ እንደስተታን ወሰደው ስለትዳር ሲነሳ አቃጣይ ተደርጋ የምትነሳ ሁሌም ሴት ልጅ ነች ግን በተቃራኒው አቃጣይም አለ አይደለ እንዴ ሁለቱንም እኮ ዱንያ አላህ ሲፈጠር ሁለቱንም ነው ጥንድ አድርጎን የፈጠረው ሞት ህይወት መኖር አለ መኖር ጨለማ ብርሃን ሁሉ ነገር ጥንድ ነው በዱንያ ላይ ግን ስለትዳር ሲነሳ እኛ ወንዶች ሁሌም ስግብግብ ስለሆን መጀመሪያ ወደ ጭንቅላታችን የሚመጣው አቃጣይ የሚለው ቃል ሲነሳ የሚሰነዘረው እንዲሳን እንዲ ነው እንዲን አንፈልገውም ሁሌም እንዲም አለ እኮ እንዲ ብቻ ሳይሆን እንዲም አለ አይደለ እንዴ ማመንም ጥሩ ነው እኛ ኖ አይ ይብሳል ሳይሆን
ለምን 50-50 እናረገው? ግልጽ ነው። አቃጠለኝ የለ በሁለቱም ሳይድ ማለት ነው። ተቃጠልኩ የለም አብሽሩ ኢንሻአላህ ተዓላ። ተቃጠልኩ አረርኩ ውይ ቤት ያስጠላኝ ይሄ የለም አብሽሩ ኢንሻአላህ። አሁን ዱንያ ላይ ያለን ልክ ኢሻ ሰላት ካበቃም በኋላ አንዳንዶቻችን ሐሳብ ይሆነብናል። ልግባ አልግባ ወደ ዳውንታውን ሄጄ ማለት ነው እስከ ሱብሂ ድረስ ስራን ልንፋው አልንፋው ሐሳብ ነው። እቤት የምንሸሽበት ጉዳይ ሌላ ነው። ይሄ የለም አብሽሩ ኢንሻአላህ። አብሽሩ ወላሂ አብሽሩ። ቅድም እንዳልነው አላህ ሱብሓነሁ ወተዓላ ዳሩ ሰላም الله يدعو إلى دار السلام ويهدي دار السلام. أبشروا إن شاء الله بهلتم بكل مقاتل يلم والله. أبشروا والله كل نجر يدنيا طاطا زي نبي أبقى الله ما لن يبصرن هلاتنا سبحانه وتعالى والله. قناتم يلا من متأبت على قنات يلا طلاچا يلا. يقول ربي جل وعلا ونزعنا ما في صدورهم من غل إخوانا على سرر متقابلين. يقول ربي جل وعلا في الله من إلان ونزعنا ما في صدورهم بجنة يعني دنيا لا إيالو سيكنا النبت سيتالبت ሲመቃቀኙበት የነበረውን ልቦናቸው ውስጥ የነበረውን በሽታ በማውጣት እናጸደዋለን ይላል። መመቃቀኝ፣ መጣላት፣ መኮራረፍ፣ ጥላቻ የለም ይላል። እንዲያውም ይላል አላህ ሱብሓነሁ ወተዓላ ኢኽዋናን አላ ሱሩሪን ሙተቃቢሊን ፊታቸው አንዳቸው ወደ አንዳቸው ፊታቸውን አዙር የተቀመጠ ሆኖ ሳለ በተለደላደለ በሚያምር አላህ በፈለገው ባማረው አልጋ ላይ እናስቀምጣቸዋለን ይላል አላህ። ፊታቸውን አዙሮ ማለት ነው። ሱብሃንአላህ። ሰላም ጥላቻ የለም፣ ሰላም ሕቅድ የለም፣ ሰላም ሕስድ የለም። አላህ ማለት ነው ከመቃቀኝ ከመሐሰድ አላህ ቀልባችንን ያንጻልን። ነቢ ዓለይሂ ሰላቱ ወሰላም ኢማሙ ቡካሪ ፊ አደብ አልሙፍረድ ውስጥ በዘገቡት ሐዲስ ስለ ሕስድና ሲናገሩ ምን አሉ? ላ የዛሉ ናሱ ቢኸይሪን ማ ለም የተሐሰዱ። ሰዎች በመልካም ውስጥ አላህ በሚፈልገው ኸይር ውስጥ ከመኖር ማለት አይወገዱም በመሐከላቸው ምቀኝነትን እስካልጀመሩ። ምቀኝነትን የጀመሩ እንደሆን የተመቃቀኙ እንደሆን በመሐከላቸው ያስቀመጠውን ኸይራት መልካምን አላህ ነቅሎ ይወስደዋል አሉ። አላህ ከምቀኝነት ቀልብ ይጠብቀን። እንዲህ አይነት ቀልብ ዳሩ ሰላም ላይ የለም። እከሌ ተመቀኘኝ እከሌ አይኑም ማለት ነው እንዲያለኝ ይሄ ሁላ የለም። አብሽሩ ኢንሻአላህ ተዓላ። ሚስትም በሽበሽ ወላሂ እስከ 72 የሚሰጣቸው አሉ። ምን ያረጉበታል? እሱን እዛ ሄደን እናያለን። አልበዛም ዋት በሉ ዑለማዎች 72 የሚሰጣቸው ሐዲሱ የሚጠቅሰው الذين استشهدوا في سبيل الله جل وعلا ነዛ በአላህ ስብሓነሁ ወተዓላ በመንገድ በመጋደል በአላህ ስብሓነሁ ወተዓላ መንገድ ውስጥ ለተሰዉ ሰዎች ነው 72 የሚሰጠው። ለኛ አለ አብሽሩ 2 አለ 4 አለ 6 አለ። አብሽሩ ኢንሻአላህ በሽበሽ። እህቶቻችንስ ምን ይሆናሉ? ለእህቶቻችንም አላህ ስብሓነሁ ወተዓላ ያዘጋጃል። እኛ ብቻ አይደለም። አንድ ሚስት ማለት ነው ለባሏ በዱንያ ላይ በምትኖርበት ሰዓት አላህ በሚፈልገው መልኩ ታዛ የኖረች እንደሆን በዑለማው الاسلام ወይንም ነብዩ እንዳሉት አላሁ አለም ከኑህ ሑረል ዐይን በላይ ውበት ጨምሮላት በጀነት ውስጥ ማለት ነው ባል ያደርግላታል። አላህ መልስ ለባሏ ይመልስላታል። ጠልቋት ሌላ አግብቷት ለዛም ጥሩ ከሆነች ለመጀመሪያ ነው የምትሆነው ወይንስ ለሁለተኛው? እሱ የፍቅ ጥያቄ ስለሆነ ኡስታዝን መጠየቅ ነው። ግልጽ ነው። ስለዚህ ሚስትን በሽን ያለው አብሽሩ ኢንሻአላህ
አብሽሩ እዛ ሁሉንም ታያላችሁ። በመጨረሻ ጀነት ውስጥ በምንገባበት ሰዓት ከሁሉ ነገር በላይ የጀነትን ጸጋ እንድንረሳ የሚያረገን النظر إلى وجه الله سبحانه وتعالى ወደ አላህ ፊት ሁላችንም ማየታችን። ለዛም ነው ነብዩ አለይሂ ሰላቱ ወሰላም ሱሀይብ ቢን ሲናን الرومي رضي الله عنه حديث إمام مسلم بزجبوا حديث إذا دخل أهل الجنة الجنة قال يقول الله تبارك وتعالى ماذا تريدون ما يعني ምንድነው የምትፈልጉት? ምንድነው የምጨምርላችሁ? በጨማሪ መልክ የምትፈልጉት ነገር ምንድነው ብሎ ይጠይቃችኋል አላህ። ሱብሃንአላህ ጀነት ውስጥ እንግዲህ ማለት ነው ያሌለ ጸጋ የለም። ያንን ሁላ ሰጥቶን አላህ ማለት ነው እንደው ምን አነሳችሁ ይለናል። ነብዩ አለይሂ ሰላቱ ወሰላም ሐዲስ በሆነው ሐዲሳቸው ስለ ጀነት ለመጨረሻ ጀነት ለሚገባ ሰው ስለሚሰጠው ጀነት ሲናገሩ ምን አሉ? መጨረሻ ጀነት የሚገባው ሰውዬ የሚሰጠው ጀነት 70 የዱንያን አይነት ነው። ይሄን ያخواني አንዳንዴ ጭንቅላት እንዴት ብሎ ያስባል አይደል እንዴ? ዱንያን ወሰዷት ዓለማችን ስፋቷን እንግዲህ አላህ ነው የሚያውቀው አይደል እንዴ? የዚህ አይነት 70 እንደው አንዱስ ምን ያረጋለታል? ይሄ ነው እንግዲህ ድግሳችን። والله سبحان الله ፊርዶስ የገቡት ምን አይነት ኒዕማ ውስጥ እንዳሉ ምን አይነት እንደሆነ እሱ አላህ ይወቀው። የመጨረሻ ከተሰጠው የፊርዶስ ሰዎች የሚሰጣቸው ደግሞ ከአቅላችን በላይ ነው ማለት እና ሁላ ተሰጥቶት ሰውየው ማለት ነው ይሄንን ሁላ ጸጋ የሚያስረሳው የአላህን Subhanahu Wa Ta'ala ፊት ሲያይ ነው። ነብዩ አለይሂ ሰላቱ ወሰላም እንዳሉት የጀነት ሰዎች ጀነት ገብቶ አላህ ይጠይቃቸዋል እንደው ምን አነሳችሁ? ምን ልጨምርላችሁ? ከድግሴ ምን ጎደለ ብሎ ይጠይቃቸዋል። እነሱም ምን ይላሉ? አለም تبيض وجوهنا አላህ ማለት ነው ፊታችንን አላበራልህንም? ألم تدخلنا الجنة وتنجينا من النار كأسات عرقه مالن نو جنة لاسقبانهم الجنة እንድንገባ አላረከንም? እንደው ምን ቀረን? ይውላ ጸጋል ሰጠነን ብለው ማለት ነው ይመልሳሉ። قال النبي صلى الله عليه وسلم فيكشف الحجاب الله أعلم الله لسو የሚገባው ማለት ነው የራሱን ሂጃብ ለምእመናን ይገልጽላቸዋል። ምን አይነት ሂጃብ እንደሆነ እሱ ነው የሚያውቀው። والله አለው ብለውናል እናምናለን። የኛ ስራ ማመን መቀበል ነው ሸክ ሳይገባል። الله سبحانه وتعالى ለሱ የሚገባው ማለት ነው ሂጃብን ይገልጻል። ይህንንም ባዩ ጊዜ ምእመናን فما عطوا شيئا أحب إليهم من النظر إلى وجهه سبحانه وتعالى ይህንን በሚያዩበት ሰዓት ያውላ ጸጋ ሳያን ይረሱና የአላህ እይታ ሁሉ ነገር ያስረሳቸዋል። ምንም በዱንያ ያኒ ጀነት ውስጥ አላህን ከማየት የበለጠ ምንም አልተሰጠንም ብለውም ይደመድማሉ። አላህ የዚህ ሰው ይበለን والله سبحانه። ስለዚህ እንደዚህ አይነት ጀነት ነው ተዘጋጅቶ እየጠበቀን ያለው። አብሽሩ በዱንያ ላይ በምንኖርበት ሰዓት ዱንያ ብዙ አይነት ተዓብ አላት። የትዳር ጣጣ አለ፣ ሰርቶ የማግኘት ጣጣ አለ፣ የመልፋት አለ፣ የበሽታ አለ። የቢያኒ Subhanahu Wa Ta'ala አንተን መንግስቱን የሚያስተዳድር ጣጣ አለ። መከራዋ ቁጥር ስፍር የለው። ከዚች ምድር ለቀን ወደዛች ሀገር ሄደን الله جنة سيستن إهنن هلا نرسالن. نسأل الله جل وعلا أن يجعلنا من أهل الجنة. الله جنة سوى شبلا الله جنة يستن. الله سبحانه وتعالى بسرعة جنسهم برحمته ما للنو لزايبلا. أبشر
ቅድም እንዳልኳችሁ ያሶዬ ጀነት መቀርቀሪያን ያረጋኛል እንዳለው ሁላ እኛ ሙስሊሞች ተስፋ መቁረጥ የለብንም። ተስፋ የመቁረጥ የኩፋሮች በአላህ የካዱ ሰዎች ማለት ነው ባህሪ እንጂ የኛ የሙስሊሞች ባህሪ አይደለም። ማንኛውም ሰው ሁሌ ያኔ ተስፋውን Subhanahu Wa Ta'ala በአላህ ላይ ትልቅ አድርጎ መመኘት አለበት። እንደዛ ነው ነብዩ አለይሂ ሰላቱ ሰላም ሐዲስ አቢ ዳውድ በዘገቡት إذا سألتم الله الجنة فاسألوه الفردوس ስራ ያነሰ ነው እኔ ደረጃዬ ለፊርዶስ አይበቃኝም በማለት ራሳችሁን በማሳነስ ጀነትን የጠየቃችሁ እንደሆን ፊርደውስን ጠይቁ ድፈሩ አሉ ነብዩ አለይሂ ሰላቱ ሰላም። አትፍሩ። ነብዩ ደፋር ነው ያረጉ። እኛ ራሳችን አህዋላችን ሁላችንም እናውቀዋለን። ጀነት እንኳን ለመግባት ሁሉም ራሱን የሚፈራበት ዘመን ላይ ነው እየኖርን ያለነው አይደለ? ከዚህም ጋር ግን ነብዩ አለይሂ ሰላቱ ወሰለም ከጠየቃችሁ የታችኛውን ሳይሆን ደፍራችሁ ደፋር ሆናችሁ ፊርደውስን ስጠኛሉ። አላህ Subhanahu Wa Ta'ala ፊርደውስን ከሚሰጡ አላህ Subhanahu Wa Ta'ala ያድርገን። አላህ የጀነት ሰው ይበለን። የታመሙትን ሁሉ አላህ ይፈውሳቸው። የራቀውን አላህ ያቀርብልን። የከበደውን ሁሉ አላህ ያቅልልልን። የታሰሩትን ሁላ ከሙስያኒ Subhanahu Wa Ta'ala ሙስሊሞችን ሁላ አላህ ይፍታቸው። ዑለማዎችን ዱዓቶችን ሐቅ ማለት ነው ድንበር ታልፎባቸው በየሀገሩ በየዓለሙ የሚሰቃዩ ሙስሊሞችን ሁላ አላህ ካሉበት ስቃይ ማለት ነው ያወጣቸው። አላህ የተራቡትን ሁላ ያብላቸው ያጠጣቸው። አላህ ማለት ነው አፊያቱን ሁላ አላህ Subhanahu Wa Ta'ala አፊያ ይስጣ ያኒ አፊያቸውን ይመልስላቸው። ልጆች ማለት ነው አጥተው አላህ ሆይ ልጅ ስጠኝ በማለት አላህ ማለት ነው የሚለምኑትን ሁላ በዱንያም በአኺራም የሚጠቅማቸውን ማለት ነው ذرية صالح አላህ ይስጣቸው። በልጆች ማለት ነው የተፈተኑትን ሙእሚናን ሙስሊሞችን ሁላ አላህ Subhanahu Wa Ta'ala ልጆቻቸውን አቅንቶላቸው በዱንያም በአኺራ በልጆቻቸው የሚደሰቱ አላህ Subhanahu Wa Ta'ala ያድርጋቸው። አላህ የራቀውን ሁላ ያቀርብልን። اللهم انصر اخواننا في غزة اللهم اطعم جائعهم واشف مرضاهم وتقبل شهداءهم وداوي مرضاهم اللهم كن لهم عونا ونسيرا اللهم كن لهم عونا ونسيرا اللهم أرنا عجائب قدرتك في أعدائنا وأعدائهم وأعدائك يا رب العالمين اللهم أرنا عجائب قدرتك في أعدائنا وأعدائهم وأعدائك يا رب العالمين اللهم أرنا عجائب قدرتك في أعدائنا وأعدائهم وأعدائهم وفي أعدائك يا رب العالمين اللهم كن لهم عونا ونسيرا اللهم كن لهم عونا ونسيرا اللهم أقر أعينهم بالنصر للعاجل يا رب العالمين اللهم أقر أعينهم بالنصر للعاجل يا رب العالمين اللهم كن لهم عونا ونسيرا والله كلهم بوتا شجرن دال يقبانا لكن أهل غزة أهلنا في غزة إخواننا في غزة أمهاتنا في غزة أباؤنا في غزة أطفالنا في غزة صغارنا في غزة والله يا لبت شجر أننا ننت زاري بمتقبل النوتاو ማንሽ መሸከም ማንችለው የሆነ ህይወትን ያስተናገዱን ያሉት ሁሉም ቦታ ችግር አለ። የነሱ ችግር ግን የከፋ ነው። ዛሬ ወላሂ ምን አይነት ምግብ አጥቶ ምን እየበሉ እንደሆነ እያየን ነው አይደል እንዴ? ወላሂ የሚበሉትን አጥቶ ሱብሃንአላህ የሚበሉትን አጥቶ ወላሂ ደረቅ ነገር እየለቀሙ እየዞሩ ነው የሚበሉት። ወላሂ አህሉና ፊ ገዛ ወላሂ እናንተ ደግሞ ዛሬ በልተን ተርፎን ጋርቤጅ እየወረወር ነው። ጋርቤጅ ወላሂ ትንሽ ጠጥተን እየጣልነው ነው። ትንሽ ማለት ነው በልተን እየጣልነው ነው። ይሄንን اخواننا في غزة የላቸውም ወላሂ አላህ Subhanahu Wa Ta'ala ይድረስላቸው። አላህ እኛንም በዲን ላይ ያጠንከረን ለዲኑን ከሚሰሩ በዲን ላይ ዲኑን ሰርተው ትልቅ ነገር አበርክተው ከዚህ ዱንያ ከሚሰናበቱ ሰዎች አላህ Subhanahu Wa Ta'ala ያድርገን። هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين.